eenyu akka sarracee xaaliyaanii hunkure eenyu paastaan gowwoome akka biyya gurgure eenyu akka sarracee akka adwaa dhaqe eenyu akka baandaa ta'ee dhiiga dhiiraa gannaqe har'an falmee sirreessa seenaa karaarraa maqeelan ከምሸልለው ግጥም ውስጥ አንደበት ጀግንነትን አውርሰውናል። እኛም ጀግንነትን ከነሱ ወረስነው ጀግንነትን ልጆቻችን ለልጅ ልጆቻችን እናወርሳለን። ኦቨርላፕ የሚሆነው ብዙ ጊዜ መሬት ብቻ አይደለም፣ ጀግንነትም ኦቨርላፕ ይሆናል። እንግዲህ ኦሮሞ ብዙ ጊዜ የጀግንነቱ ቦታ እንጂ ሚዲያ ላይ አታገኘውም ብዙ ጊዜ። አሁን ያለው ትውልድ የጀግንነቱን ቦታ የሚዲያውን ቦታ መገኘት አለበት። ምክንያቱም ለቀማተኞች ድል መስጠት የለበትም ብያምናል። ታሪክ ኦቨርላፕ እንዳይሆን እያንዳንዱን ነገር በጥንቃቄ ማስኬድ አለበት። ይሄ ነው መልእክት አለ መጨረሻ ላይ እስኪ በኔ ትውልድ ላለ ከኔ በላይ ያሉትን ኦፍ ገራራት ሙከሙረኒ ይላል ኦሮሞ። በኔ ትውልድ ያሉትን ኢትዮጵያ የምትባል ሀገር በኦሮሞ አጥንት የቆመች በኦሮሞ ደም የተጣፈች ናት። ለማንንም ማሳልፎ መስጠት የለበትም። ዊነር ነኝ ብሎ ማሰብ አለበት። ያገባኛል ብሎ ማሰብ አለበት። ከ11 ጄኔራሎች 9 ጄኔራሎች አድዋን ያንበረከኩ አድዋ ላይ ድል የተቀዳጁ 9 ጄኔራሎች ከሆኑ ስለዚህ ይሄ ትውልድ ኢትዮጵያ የኔ ነች ብሎ ማሰብ መቻል አለበት። ይሄን ነው ማስተላለፍ። የመጨረሻ መልእክቴን በተለያዩ መድረኮች ላይ ስትገኝ አዲስ ሐሳብ ይዘህ ትመጣለህ። ዛሬ ካንተ ምን እንጠብቅ? ከኔ መድረክ ላይ ብታዩት አይሻልም? መድረክ ላይ ብታዩት ይሻላል። ምናልባት ከግጥሞቹ ላይ ልል እችላለሁ። ርቂቻ ረጋዋም ርቂቻ አድዋ ጉዳይ ሰፍንፍኔ ጅሩ ነምን ዮሴና ደብሴስ ለፍቲ ሴና እንጅጅሩ ሰው ታሪክም ቢያዛባም ታሪክ የተሰራበት ቦታ ግን አይዛባም። ኤኙ አከሰረጨ ጣሊያኒ ሁንኩሬ ኤኙ ፓስታን ጎቦሚ አከብየ ጉርጉሬ ኤኙ አከሰረጨ ያከ አድዋ ደቄ ኤኙ አከ ባንዳ ተሄ ዲጋ ዲራ ገነቄ አርደም ፈልሜ ሲሬሰ ሴና ከራራ መቀላል ይሄ ከምሸልለው ግጥም ውስጥ አንዱ ነው። ታንክ ዩ ተመልካቾቻችን